ዳግም ተቃቀፍን በናፍቆት በለቅሶ በሙላት የፈካው ልባችን ማደራ ነውና የቃል ኪዳናችን ብሩህ ነገር ማየት ከውስጣችን ነግሶ አላሁ አክበር አላሁ አክበር አላሁ አክበር ዳግም ተቃቀፍን የብስራት ዜና ተሰማ የብስራት ዜና ተሰማ ሰማያት ርትሩ ደመቀ በአብሮነታችን ብርሃን አድማሱ አንጸባረቀ። በመቀጠል ወንድሞቻችን አንድ ጊዜ በመቀጠል ሌሎችም ሽልማቶች ስላሉን በቅደም ተከተል አሁንም እናቀርባለን። ለክቡር ጠቅላይ ሚኒስተር እንደዚሁ ምክትል ጠቅላይ ሚኒስተራችን አቶ ደመቀ መኮንን ዛሬ ባጋጠማቸው የሥራ ጉዳይ በቦታው ባይገኙም በወኪል ለሳቸው አሁን ሙፍቲ እንዲሸልሙልን ጠይቃለሁ። ኢንሻአላህ ተሸንፈን እኛው አሸነፍን በሙሃባ ሙላት የፈካው ልባችን ማደራ ነውና የቃል ኪዳናችን ብሩህ ነገር ማየት ከውስጣችን ነግሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ በመቀጠል ደግሞ ዳግም ተቃቀፍን ለውድ እህታችን ወይዘሮ ሙፈሪሃት ካሚል ኢንሻአላህ ወይዘሮ መኪያ እዚሁ አጠገቧ ስላለች ወይዘሮ መኪያ እንድትሸልምልን ኢንሻአላህ። ማደራ ነውና የቃል ኪዳናችን ብሩህ ነገር ማየት ከውስጣችን ነግሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ። ያው በመቀጠል ደግሞ ዶክተር ጀይላን ከድር ለከንቲባችን ምክትል ከንቲባችን ኢንጂነር ታከለ ኡማ እያደረጉት ላሉት ከተማችን ላይ ያደረጉት ላሉት አስተዋጽኦ ለኛም ላበደረኩት መልካም ነገር ሁሉ እንዲያመሰግኑልና ሽልማት እንዲሰጡልን የብስራት ዜና ተሰማ ሰማያት ርትሩ ደመቀ በአብሮነታችን ብርሃን አድማሱ አንጸባረቀ በአዲስ ምዕራፍ ጉዞ አሁንም በድጋሚ ሚኒስተርን ልናስቸግር ነው። ለታላቁ አባታችን ይሄ ቀን እውን እንዲሆን እያደረጉ ሌት ከቀን እያለቀሱ ትልቅ ስራ ለሰሩት ለሙፍቲ ሐጂ ዑመር ክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ ሽልማት እንዲሰጡልን ጠራ። አላሁ አክበር አላሁ አክበር አላሁ አክበር። እጅ ለእጅ ተያይዘን ቆመናል ዛሬም በጋራ የብስራት ዜና ተሰማ ሰማያት ምድሩ ደመቀ በአብሮነታችን ብርሃን አድማሱ አንጸባረቀ በአዲስ ምዕራፍ ጉዞ በአንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ እንዴት ልባሳለ አላሁ አክበር ሰማያት አላሁ አክበር በአብሮነታችን ብርሃን አድማሱ አንጸባረቀ በአዲስ ምዕራፍ ጉዞ በአንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል። ይህንን ስራ በመስራት ከሙፍቲ ጎን ሆነው ስራውን ሲሰሩ የነበሩ የዘጠኝ ኮሚቴ የለውጥ ኮሚቴ አባላቶች አሉ። በዚሁ በዶክተር አብይ አማካኝነት ሽልማቱ እንዲሰጥ ዶክተርን አንድ ጊዜ አቁመናልና እሳቸው እንዲሰጡልን አንድነት ታሪክ ሐጂ መሐመድ አሚን
الله أكبر الله أكبر الله أكبر ወንድም ያላመኑ በወንድም ሙጨከነ ምነው ምላሽ ጠፋ አኼራን አስታወሺ الله أكبر الله أكبر አንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ الله أكبر يا مشايخ أحمد جبل الله أكبر الله أكبر እኛ إدريس محمد እኛ አሸነፍን በሙሃባ ሙላት የፈካው ልባችን አደራ ነውና የቃል ኪዳን الله أكبر الله أكبر ገማይ ከውስጣችን ነክሶ حاجة نادر حسين ክፍል በናፍቆት በለቅሶ አልመጡም መሰለኝ ያው ወኪል ሐጂ ፕሮፌሰር ሙሐመድ ሀቢብ ታሪክ ልንሰራ እጅ الله أكبر الله أكبر ዛሬም በጋራ ኡስታዝ ካሚል ሸምሱ ሲራጅ الله أكبر አድማሱ አንጸባረቀ በአዲስ ምዕራፍ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድን እናመሰግናለን። ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ እንዴት ልብ አስቻለው አንጀትስ ደነደነ እንግዲህ ከሚሊኒየም አዳራሽ በቀጥታ ስርጭት ስንከታተለው የነበረው